ዓለምን ያስደነገጠው መረጃ የመጣው ከቴሄራንና ከቴል አቪቭ ሰማያት ስር ነው። ላለፉት ጥቂት ሳምንታት በከፍተኛ የቃላት ጦርነት ውስጥ የቆዩት ኢራንና እስራኤል ዛሬም ወደማይቀየረው የቀጥታ ወታደራዊ ፍጥጫ ውስጥ ገብተዋል። በኢራን በኩል ያሉት የረጅም ርቀት ሚሳኤሎች ዝግጁ መሆናቸውና በእስራኤል በኩል ያሉት አይረን ዶም እና አሮን ስሪ የተሰኙ የመከላከያ ስርዓቶች ወደ ንቃት ደረጃ መሸጋገራቸው የቀጠናውን ሰላም በጥያቄ ምልክት ውስጥ ጥሎታል። ይህ የዛሬው ውጥረት በታሪክ ታይቶ የማይታወቅ ስጋት የፈጠረ ሲሆን የዓለም ሀያላት አገራት ቢሆኑም ግጭቱን ለማቆም የሚያደርጉት ጥረት ከቃላት ያለፈ ውጤት ሊያመጣ አይቻልም። አቢማክ ትራቭል ለፈጣን አስተማማኝ መረጃዎች እንዲሁም ለላቁ የንግድ አማራጮች የታመነ አጋሩ። የዛሬውን ሰፊ ዜና በአቢማክ ስፖንሰር አድራጊነት ማቅረባችንን እንቀጥላለን። ወደ ዋናው መረጃ እንሂድ። የዛሬው የዜና ሰንሰለት የሚጀምረው በገልፍ ሀገራት ላይ ባጣለው የጸጥታ ስጋት ነው። የተባበሩት አረብ ኤሚሬቶች፣ ኳታር እና ኩዌት ዛሬ ማለዳ ላይ የአየር ክልላቸው ለውጭ ወታደራዊ ተልዕኮ ዝግ በመሆኑ አስታውቀዋል። ይህ የሆነበት ምክንያት ኢራን በአሜሪካ የጦር ሰፈሮች ላይ ጥቃት ልሰነዝር እችላለሁ የሚል ማስጠንቀቂያ በመስጠቷ ነው። በዚህም ሳቢያ ዛሬ በዱባይና በአቡዳቢ አየር ማረፊያ ላይ በርካታ ዓለም አቀፍ በረሮች ተሰርዘው እንዲቆዩ ተደርጓል። ይህም የዛሬው የዓለም አቪዬሽን ዘርፍ በእጅጉ ጎድቶታል። ከወታደራዊ እንቅስቃሴ ጎን ለጎን ዛሬ በሳይበር ጥቃቶች የታጀበ ጦርነት በሁለቱ ሀገራት መካከል ተቀስቅሷል። የእስራኤል ዋና የፋይናንስ ተቋማት እና የኢራን ነዳጅ ማከፋፈያ ጣቢያዎች በሳይበር ጥቃት ምክንያት የተወሰኑ ሰዓታት ከጥቅም ውጪ ሆነው መቆየታቸው በዛሬው ዕለት ትልቅ መነጋገሪያ ርዕስ ሆኗል። የጦርነቱ በመሬት ላይ ብቻ ሳይሆን በዲጂታል ዓለምም እየተካሄደ መሆኑ ያሳያል። የሩሲያና የቻይና መንግስታት በዛሬው ዕለት ባወጡት የጋራ መግለጫ በአሜሪካው ቀጠና የምታደርገውን ጣልቃ ገብነት ካላቆመች ዓለም ወደማይመለስ ቀውስ ውስጥ እንደምትገባ አስጠንቅቀዋል። በኢኮኖሚው ረገድ ዛሬ የነዳጅ ዋጋ ካለፉት 5 ዓመታት ወዲህ ታይቶ የማይታወቅ ጭማሪ አሳይቷል። አንድ በርሜል ድፍድፍ ነዳጅ በዛሬው ዕለት ብቻ በዓለም ገበያ ላይ ከፍተኛ ዋጋ ንረት አስመዝግቧል። ይህ ደግሞ እንደ ኢትዮጵያ ባሉ በማድረግ ላይ ያሉ አገራት ላይ የዋጋ ግሽበት ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ዛሬ ስጋታቸውን ገልጿል። በኢትዮጵያም በኩል የዛሬው መጋቢት 27 ቀን ዜናዎች እንደሚያሳዩ በመካከለኛው ምስራቅ ያለው ውጥረት በቀይ ባህር ላይ በሚደረገው የንግድ እንቅስቃሴ ላይ ተጽዕኖ መፍጠር መጀመሩ ነው። በርካታው የጭነት መርከቦች መንገዳቸው በመቀየር በደቡብ አፍሪካ በኩል ለመጓዝ በመገደዳቸው የሸቀጣ ሸቀጦች ዋጋ በቀናት ቀጣይ ሊጨምር እንደሚችል ተገምቷል። በሌላ በኩል የአየር ንብረት ለውጥ ዛሬም የዓለም አቀፍ ዜናዎች አካል ሆኖ ቀጥሏል። በምስራቅ አፍሪካ አካባቢ የተሰኘው ድንገት የዝናብ መዛባት በግብርናው ላይ ስጋት የፈጠረ ሲሆን የተባበሩት መንግስታት ድርጅት በዛሬው ዕለት ለዚህ ችግር ምላሽ የሚሆን የገንዘብ ድጋፍ እንዲሰበስብ ጥሪ አቅርቧል። በጤናው ዘርፍ ደግሞ በአዲስ መልክ የተቀሰቀሰውን የጉንፋን መሰል በሽታ በኤዥያ ሀገራት ውስጥ ስርጭቱ እየጨመረ መሆኑ የዓለም አቀፍ ድርጅት ዛሬ ባወጣው ወቅታዊ መረጃ ጠቁሟል። ይህ ሁሉ ክስተት በአንድ ቀን ውስጥ መከሰቱ ዛሬ መጋቢት 27 ቀን 2018 ዓ.ም በታሪክ ውስጥ ትልቅ ቦታ የሚሰጠው ቀን እንዲሁም አድርጎታል። የዓለም ጸጥታው ምክር ቤት ዛሬ ምሽት በሚያደርገው አስቸኳይ ስብሰባ በኢራንና በእስራኤል መካከል ያለውን ውጥረት ለማርገብ የሚያስችል የሰላም ውሳኔ ያሳልፋል ተብሎ ቢጠበቅም ሁለቱም ወገኖች ያላቸው ግትር አቋም ተስፋ አስቆራጭ ሆኗል። ተንታኞች እንደሚሉ ከሆነ መጪዎች 24 ሰዓት የዓለምን የወደፊት እጣ ፋንታ የሚወስኑ ይሆናሉ። የዛሬም ቀን መጋቢት 27 ቀን 2018 በሰው ልጅ ታሪክ ውስጥ ትልቅ ስፍራ የሚሰጠውን ቀን ሆኖ ይመዘገባል። በመካከለኛው ምስራቅ ለሳምንታት ስታቲክስ የቆየው ውጥረት ዛሬ ማለዳ ላይ ወደ ቀጥታ ወታደራዊ ፍጥጫ ተቀይሯል። የኢራን ከፍተኛ ወታደራዊ መሪዎች በቴሄራን ባደረጉት አስቸኳይ ስብሰባ ማንኛውም የሀገሪቱ ሉዓላዊ የሚገፋ እንቅስቃሴ መብረቃዊና የማያዳግም ምላሽ እንደሚሰጥ ዘግተዋል። ይህ ተከትሎ በእስራኤል በኩል ያለው የጦርነት ዝግጅት ወደ ከፍተኛ ደረጃ ከፍ ብሏል። የዛሬው ውጥረት ከቀድሞዎቹ የሚለየው ሁለቱም ወገኖች የረጅም ርቀት ሚሳይሎቻቸውና የሳይበር ጦርነት አቅማቸውን በተግባር መፈተሽ መጀመራቸው ነው። የዛሬው ዜና ሰንሰለት እንደሚጠቀመው ግጭቱ በሁለቱም አገራት ብቻ የተወሰነ አይደለም። በገልፍ አገራት ማለትም በተባበሩት አረብ ኤሚሬት፣
ኤምሬት፣ ኳታርና ኩዌት ሰማይ ላይ ዛሬ ያልተለመደ የጦር ጀቶች እንቅስቃሴ ታይቷል። ዱባይ እና አቡዳቢ ለደህንነት ሲባል የተወሰኑ የንግድ በረሮች ሰርዟል ወይም መስመራቸውን እንዲቀይሩ አድርገዋል። ይህ በዓለም አቀፍ የቱሪዝምና የንግድ እንቅስቃሴ ላይ ዛሬ ትልቅ መስተጓጎል ፈጥሯል። ከአሜሪካ በበኩላ ከሜዲትራኒያንና ከቀይ ባህር ላይ ያሏትን የጦር መርከቦች ቁጥር በዛሬው ዕለት የጨመረ ሲሆን ይህም የኃይል ሚዛኑ ይበልጥ ውስብስብ አድርጎታል። ከወታደራዊ እንቅስቃሴ ባሻገር ዛሬ በዓለም የኢኮኖሚ መድረክ ላይ ትልቅ ድንጋጤ ተፈጥሯል። የነዳጅ ዋጋ በአንድ ቀን ውስጥ ባልተጠበቀ ሁኔታ እየጨመረ ሲሆን ይህ በዓለም ዙሪያ ባሉ ዋና ዋና የንግድ ማዕከላት ላይ የስቶክ ገበያ መውረድን አስከትሏል። በተለይ በምስራቅ እስያ ያሉ የቴክኖሎጂ ኩባንያዎች ዛሬ ከፍተኛ ኪሳራ ማስተናገዳቸው ተመዝግቧል። በኢትዮጵያም ቢሆን ይህ መካከለኛው ምስራቅ የተከሰተው ቀውስ በቀይ ባህር በኩል የሚገኙ ሸቀጦች ላይ መዘግየት ሊፈጠር እንደሚችል የኢኮኖሚ ባለሙያዎች ዛሬ ስጋታቸውን ገልጸዋል። በሌላ በኩል በሩሲያና በዩክሬን ግንባር ዛሬ በመጋቢት 29 ቀን ከፍተኛ ውጊያ መካሄዱ ተሰምቷል። አዳዲስ ሰው ሰራሽ አስተውሎች የታከለባቸው ድሮኖች ጥቅም ላይ መዋላቸው ጦርነቱ ይበልጥ አውዳሚ አድርጎታል። ይህ ተከትሎ የአውሮፓ ህብረት መርማሪዎች ዛሬ ማምሻውን በብራስልስ አስቸኳይ ስብሰባ ተቀምጧል። ቻይናም በበኩሏ ዛሬ ባወጣችው መግለጫ ዓለም አቀፍ ካልተጠበቀ የዓለም ንግድ ሰንሰለት ሊበጥስ እንደሚችልና ይህ ሁሉ ሀገራት ተጎጂ እንደሚያደርግ አስጠንቅቃለች። በቴክኖሎጂ ዘርፍ ዛሬ መጋቢት 20 ቀን አንድ አዲስ ግኝት ይፋ ሆኗል። በሕክምናው ዘርፍ የካንሰር በሽታ አስቀድሞ ለመለየት የሚያስችል አዲስ የጄኔቲክ ምርመራ ዛሬ በሳይንቲስቶች መገኘቱ ዛሬ በዓለም ጤና ድርጅት ተረጋግጧል። ይህ በዛሬው አስቸጋሪ ቀን ውስጥ ለሰው ልጅ ትልቅ ተስፋ የሰጠ ዜና ነው። ሆኖም በዚህ ጎን ለጎን በዓለም ዙሪያ ያሉ የሳይበር ደህንነቶች ተቋማት ዛሬ ከፍተኛ ጥቃት እንደደረሰባቸውና የበርካታ ሰዎች የግል መረጃ ለመስረቅ ሙከራ መደረጉን ገልጿል። በመጨረሻም በአየር ንብረት ለውጥ ረገድ ዛሬ በላቲን አሜሪካና በአንዳንድ የአፍሪካ ክፍሎች ያልተለመደ የተፈጥሮ አደጋ መከሰቱ ተመዝግቧል። ከባድ የጎርፍ መጥለቅለቅ እና የመሬት መሸራተት በሰው ህይወትና በንብረት ላይ ጉዳት አድርሷል። የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ የአካባቢ ጥበቃ ጉዳይ ከፖለቲካ ግጭቶች በኩል ትኩረት ሊሰጠው እንደሚገባ አሳስቧል። በአጠቃላይ ዛሬ መጋቢት 27 ቀን 2018 በዓለም ብዙ ፈተናዎችና ጥቂት ተስፋዎች መካከል ያለችበት ቀን ሆኖ ውሏል። ዛሬ መጋቢት 27 ቀን በዓለም ዙሪያ ካሉ ዋና ዋና የጦርነት የፖለቲካ ዜናዎች በስተጀርባ በሰው ልጅ ማህበራዊ ኑሮና ወደፊት ህልውና ላይ ተጽዕኖ የሚያሳድሩ ሌሎች ወሳኝ ጉዳዮችም ተከስቷል። በተለይም በጠፈር ምርምር፣ በኃይል ልውውጥና በዓለም አቀፍ የህግ ማዕቀሮች ዙሪያ ዛሬ የወጡ መረጃዎች ቀጣዩን ዘመን የሚወስኑ ናቸው። ዛሬ ንጋትና ላይ ከናሳ የተሰማው መረጃ እንደሚያመለክተው ወደ ማርስ የተላከው አዲስ መንኮራኩር ዛሬ መጋቢት 27 ቀን 2018 የመጀመሪያውን ከፍተኛ ጥራት ያለው የቪዲዮ ምስል ወደ ምድር ልኳል። ይህ ምስል በማርስ ላይ ጥንታዊ የውሃ ፍሳሽ እንደነበር የሚያሳዩ አዳዲስ የጂኦሎጂካል ማስረጃዎች ይዟል ተብሎ ይህ ግኝት በጠፈር ሳይንስ ዘርፍ ትልቅ ዝላይ ተደርጎ የተወሰደ ሲሆን በዛሬው ዕለት በዓለም ዙሪያ ያሉ የስነ ፈለክ ተመራማሪዎች ታላቅ ደስታዎችን እየገለጹ ይገኛሉ። በሌላ በኩል ዛሬ በጄኔቫ በተካሄደው የዓለም የንግድ ድርጅት ስብሰባ ላይ በአገራት መካከል እየተሰባሰበ የመጣው የዲጂታል ምርቶች ቀረጥ በተመለከተ አዲስ ስምምነት ላይ የመድረስ ሙከራ ተደርጓል። ይህም በተለይ ታላላቆች የቴክኖሎጂ ኩባንያዎች በማድረግ ላይ ባሉ ሀገራት ላይ የሚኖራቸውን ተጽዕኖ ለመቆጣጠር ታስቦ የተዘጋጀ ነው። ሆኖም አንዳንድ የበለጸጉ ሀገራት በዛሬው ውይይት ላይ ያላቸውን ተቋሙ በመስማማታቸው ስምምነቱ ወደ ቀጣይ ሳምንት እንዲሸጋገር ተደርጓል። በስፖርቱ ዓለምም ዛሬ መጋቢት 2027 ቀን ትልቅ ዜና ተሰምቷል። ለ2030 የዓለም ዋንጫ አስተናጋጅነት የሚወዳደሩ አገራት ዝርዝር ዛሬ ይፋ የተደረገ ሲሆን በአፍሪካ በኩል ጥምረት የፈጠሩት አገራት ከፍተኛ ግምት አግኝተዋል። ይህም አፍሪካ በስፖርቱ ዘርፍ ያላትን የመሰረተ ልማት ግንባታ ፍላጎት ለዓለም ያሳየችበት አጋጣሚ ሆኗል። በተጨማሪም ዛሬ በለንደን በተደረገ ታላቅ የኪነ ጥበብ ጨረታ ላይ አንድ የጥንት የአፍሪካ ቅርጽ በከፍተኛ ዋጋ መሸጡ የብዙዎቹን ትኩረት ስቧል። ይህ ቅርጽ ወደ ትውልድ ሀገሩ እንዲመለስ የሚጠይቁ ድምጾች ዛሬውን በስፋት መሰማት ጀምሯል። በሰብአዊ እርዳታ ረገድ ዛሬ በደቡብ ምስራቅ ኤዥያ ለተከሰተው የተፈጥሮ አደጋ ምላሽ ለመስጠት ዓለም አቀፍ የእርዳታ ድርጅት ዛሬ መጋቢት 27 ቀን አዲስ የአደጋ ጊዜ ፈንድ አቋቁሟል። በሚሊዮኖች የሚቆጠሩ ሰዎችን ከመፈናቀል ለማዳን የታለመው የፕሮጀክት በዛሬው ዕለት የበርካታ ሀገራት ድጋፍ አግኝቷል። በኢትዮጵያም በኩል ዛሬ መጋቢት 27 ቀን በታሪካዊ ቱሪስት መዳረሾች ላይ የተከናወኑ የጥገና ስራዎች
ስራዎች ተጠናቀው ለጉብኝት ክፍት መሆናቸው ተሰምቷል። ይህም ሀገሪቱ ለቱሪዝም ዘርፍ የሚያገኘውን ገቢ ለማሳደግ በሚያደርገው ጥረት ውስጥ ትልቅ እርምጃ ነው ተብሏል። በአጠቃላይ ዛሬ መጋቢት 27 ቀን 2018 የሰው ልጅ በጠፈር ምርምር አዳዲስ ከፍቶችን የነካበት፣ በዲጂታል ንግድና በህግ ዙሪያ የተከራከረበት እንዲሁም በባህልና በስፖርት የታየበት ልዩ ቀን ሆኖ አልፏል። ምንም እንኳን የቀጠናዊ ግጭቶች ስጋት ቢኖርም እነዚህ የዛሬው ዕለት ክስተቶች ለወደፊት የተሻለ ዓለም ለመፍጠር የሚያደርጉ ጥረቶች አካል ናቸው። በየሰዓቱ የሚለቀቁ